አዲስ አበባ ዩኒቨርሲቲና ኒቃቢስት እህቶቻችን ይህን ቪዲዮ ስለ ኒቃብ ይመለከተኛል የምትል ሰው ሆነ ከደረሰ እንዳታሳልፈው ቪዲዮውን በደንብ ሼር ኮፒ ሊንክ ዲዩት ፖስት በማድረግ ኮሜንት ላይም ፍትህ ለኒቃቢስቶች በማለት ጻፉ። በአዲስ አበባ ዩኒቨርሲቲ የሚገኙ ኒቃብ ለባሽ ሴት እህቶቻችን በኒቃብ ምክንያት ከትምህርት ገበታ እየተስተጓጉሉና ትልቅ በደልና ጭቆና እየደረሰባቸው እንደሆነ እየተናገሩ ይገኛሉ። ይህ ጉዳይም ለአደባባይ ይውጣልን እያሉ ይገኛሉ። ፍትህንም እየጠየቁ ይገኛሉ። እስልምና የሰጣቸውን መፍት አዲስ አበባ ዩኒቨርሲቲ ኒቃቡን እንዲያወልቁ ሊያስገድዳቸው ነው። እነሱ ግን ኒቃባችንን አናወልቅም ትምህርታችንንም አንተውም ብለው እንግዲህ በደል ጭቆና ቢኖርም እንግዲህ እስከዛሬ ድረስ ታግሰው ቆይተዋል። አሁን ላይ ግን በቃን ፍትህ እንፈልጋለን እያሉ ይገኛሉ። ይህ ቪዲዮ የሚመለከተው አካል ትምህርት ሚኒስቴርና መጅሊስ ጋር እንዲደርስ በደንብ ሼር ኮፒ ሊንክ ዲዩት ሪፖስት በማድረግ ሁላችሁም ኃላፊነታችሁን ተወጡ። ፍትህ ለአዲስ አበባ ዩኒቨርሲቲ ኒቃቢስት ሴት ተማሪዎች።